ግርምሽ ቁርስ እኮ ደርሷል። ፍርፍርሽን እዛው ራስሽ ቢዩ እሺ። ኧረ ፍርፍር አይደለም ቆንጆ ፓስታ ነው የሰራሁልህ። ፓስታ እንዴ ቀልደኛው አትውሻል እባክሽ። ምን ሆኗል ግርምሽ? እንደዚህ ሆኜ እኮ በጧት ተነስቼ የሰራሁት ላንተ ነው። ሰምኛለሽ? ፍርፍርሽንም ሆነ ፓስታሽን እዛው ራስሽ ቢዩ እሺ። ተጠፋፋን። አንተ ራሱ ጊዜው ይፈይደበት። በጣም ጊዜው ለጠበቃ ነገር ከሳሽ ተከሳሽ ስትሉ መች ጊዜ ኖራችኋል ብለህ ነው? እና ሰኒ እንዴት ናት? ሳልጠይቃት ቀረው እኮ በእናትህ። መቼም አሁን ሆዷ ገፍቶ ነው የሚሆነው አይደል? እባክህ እሷ ምን ትሆናለች? እዚህ በገባው ወጣው ቁጥር ጭቅጭቋን የሰለችኝ። እኔ እስከማውቀው ሰኒ ጨቅጨቃ ሴት አይደለችም። ምናልባት እርግዝናው ይሆናል። ምን እንደሚገርመኝ ታውቃለህ? በገባው በወጣው ቁጥር ጭቅጭቋ፣ በዛ ላይ እሷን ማግባቴ። ተው እንጂ ግርማ፣ እንዴት እግሯ ስር ወድቀህ እንዳላገባትማ እንዳትረሳ። እሱን ተው የሚል መካሪ ማጣቴ ነው። ቆይ ሰኒ በጣም ጥሩ ልጅ ናት። ምን ያጎደለችብህ ነገር አለ? በዛ ላይ ልጅህም በወዷ ይዛ። እሱን ተውና እባክህ፣ ይልቅ ምን መሰለሽ ሽንኩርት የሆነች ገለዋ ሁሉ እንቡጥ ሆነ የምትበላ ልጅ ታውቂያለሁ። አሁንማ ሰናይትን ማግባቴ ሁላ ያንገበገበኝ ነው እሷን ሳስባት። ይሄ ወንጀል እንደሆነ አታውቅም እንዴ? በትዳር ላይ ሌላ ሴት መደረብ እንደሚያስጠይቅስ ዘነጋኸው? ቢያስጠይቀኝስ ምን መሰለ እሳት የላሰ ጠበቃ አለኝ። ህግ ነው። በጓደኝነት በቤተሰብ አይሰራም። እሱ ለኔ ያሳስበኝ። ለማንኛውም የልበ ቦታ ነው። ቀጠሮ ስላለብኝ ነው። ቻው ቻው። ሄሎ ሰኒ። ሄሎ ታሜ። እንዴት ነሽ? እንዴት ነህ ታሜ? ሰላም ነው? በሰላም ነው? ጠፋህ እኮ። ትንሽ ስራ ቢዚ አድርጎኝ ነው የጠፋሁት። እርግዝናውስ እንዴት እየሆነልሽ? አሪፍ ነው። አሁንማ እየደረስኩ እኮ ነው። እሰይ። ግን እኔ የምልሽ ሰኒዬ፣ ግርማ ጋር እንዴት ናችሁ? እሱን እንኳን ተው፣ ጭራሽ ላይኑም አስጠልቼዋለሁ። ቆይ ምክንያቱ ግን ምንድን ነው? በምን ልወቅ? መች ቁጭ ብሎ አናግሮኝ። እሺ እኔ ማድረግ ያለብኝን ነገር አደርጋለሁ። በፈለግሽኝ ባስፈለግሽ ሰዓት እገኛለሁ። እሺ አመሰግናለሁ። በቃ ሲመች ቤት ብቅ በል። እሺ እመጣለሁ። ቻው። አጀሪት ወይዘሪት ተጋደመሽልኛል። ተጠበቅኩ ነበር። ትንሽ እንቅልፍ ሻለብ አደረገኝ። አንቺ ለነገሩ ምን አለብሽ? እንደፈለግሽ ትበያለሽ፣ ትተኛለሽ። ምን አለብሽ? ግርምሽ በወዴ እኮ ያዝኩት ልጅክን ነው። ልጅን ሰሚኛለሽ? ፈልጌ አላረገዝሽም። ወደሽ ያመጣሽው ነገር ስለሆነ ራስሽ ተወጪዋለሽ። ያዝነው እኮ ትዳር ነው። ዝም በይ ዝምባም። ግርምሽ ከመውጣት በፊት ላናግርህ እፈልጋለሁ።
እያናገርኩ እኮ ነው። አታኝም እንደዚህ ተቻኩዬ ግርም ነው የምትይኝ። ቀጠሮ አለኝ፣ የምሄድበት ቦታ አለ፣ እቸኩላለሁ። ጥሩ አጋዥ ያስፈልገኛል። አጋዥ? የምን አጋዥ? እየደረስኩ እኮ ነው። የአራስ ቤት እህል እንኳን አልተዘጋጀም። የቤቱም ስራ ብቻዬን እየከበደኝ ነው። ቆይ አንቺ አንድ ለራስሽ አንሰሽ ነው አጋዥ የምትፈልጊው? እኔ እንደሆነ ታውቂኛለሽ። ውጪ በልቼ ውጪ ጠጥቼ ነው የምመጣው። እቤት የሚመጣብን የተለየ እንግዳ የለብን። ቆይ አንቺ ለራስሽ አንሰሽ ነው? ቢያንስ ለልጅክ እንኳን አታስብም? ልጅ በልጅ አማሃይቶ ይላል ነው። ሄሎ ታሜ። ሰኒ እንዲህ ሆነሽ ለኔ ምግብና ቡና አለፋውሽ አይደል? አረ ምን ችግር አለው? እንደውም ምግቡንም አባላኝ ቡናም አጣጣኝ። ብቻዬን ሆኜ ነበር። እንደማይሽ ከሆነ ቀንሽም እየገፋ ነው መሰለኝ። አዎ ወሬማ እየደረሰ ነው። የአራስ ቤት እህሉ አልተዘጋጀም እንጂ። ማለት ግዴታ እኮ ነው። ለምንድን ነው ያልተዘጋጀው? ጓደኛህን ታውቀው አይደል? ከሌላ እንዳረገዝኩ ነገር ገንዘብ ከለከለኝ። እዚህ ቤት ሰው እንዳይመጣ አደረገ። ይሄማ ልክ አይደለም። ቀድመሽ ብትነግሪኝ ጥሩ ነበር። ምን ብዬ ልንገርህ ታሜ? እኔማ ልጁ ሲመጣ ያስተካከላል ብዬ ነበር፣ ግን በተቃራኒ ሆነ እንጂ። አጋዥ ለመቅጠርስ አላሰብሽም? እኔ ብቻ ባስብ ምን ዋጋ አለው? ጠዋት አጋዥ ያስፈልገኛል ብዬ ብነግረው አሹፎብኝ ወጣ። ይሄ ልክ አይደለም። በዚህ ልክ እንደጨከነ በጭራሽ አላወኩም ነበር። በጣም ቻልኩት ታሜ። አሁን ደክሞኛል። እኔ ከአቅሜ በላይ ሆኗል። ቢጨንቀኝ እማማክረው ሳጣ እኮ ነው አንተን ደውዬ ጠራሁህ። ሰኒ ይሄ እኮ ግዴታዬ ነው። ቀደም ብለሽ ብትነግሪኝ ጥሩ ነበር። ለነገሩ አሁንም ስላረፈደ አትጨነቂ። የአጥሚት እህሉን ማዘር እንድታዘጋጀው አደርጋለሁ። ታሜ በፍጹም ይሄማ በፍጹም አይሆንም። አንተንም ማስቸግርህ አንሶ ጭራሽ እናትክን። ይሄ እኮ ማስቸገር አይደለም። እንደውም ደስ ብሏት ነው የምታዘጋጀው። የግርማን ነገር ለእኔ ተይው። ወይኔ ታሜ በጣም ነው የማመሰግነው። ምን ያህል ጭንቀቴ እንዳቀለልክልኝ። ሰኒ ግዴታዬ እኮ ነው። በርታ በይ። የፍርድ ቤት ቀጠሮ ስላለብኝ በይ ቻው። እሺ ደህና ሁን ታሜ፣ አትጥፋ። ሄሎ ግርማ፣ እንዴት ነህ? ጠበቃው ጓደኛዬ እንዴት ነህ? አለሁ። የት ነህ? ላገኝ ፈልጌ ነበር። ምን ነው በሰላም? በሰላም ነው። ለሆነ ጉዳይ ላወራ ፈልጌ ነው። ኢትስ ኦኬ። አሁን አልችልም፣ ግን ያው በኋላ የተለመደችው ቤት እንገናኛ። ጥሩ ቻው። እሺ። እንደነ አማን ነው። ምን ነው ትናንትና እየጠበቁ? ትናንትና የሚገርም ምሽት ነበር ያሳለፍኩት። እየወጣ ስላቸው ይቅርታ አድርግልኝ ጓደኛዬ። ስደውልም ስልክ አታነሳም። ቢያንስ ደውል አታሳውቀኝ?
በኩል ራሴን እንኳን አላውቀውም ነበር እኮ። ይህን ያክል ራስህን የሚያስረሳ ምን ቢያጋጥምህ ነው? በቀደም የነገርኩ ያቺ እንቡጥ ጽጌረዳ ልጅ ጋር ነበርኩኝ። ዓለሜን አሳየችኝ። አንተ ቆይ አንተ ግን መች ነው እንደ እድሜ የምትሆነው? ባለትዳር ነህ። በዛ ላይ በቅርብ ቀን የልጅ አባት ልትሆን ነው። እኔ አሁን ምክር አያስፈልገኝም። የሚገርም ደስታ ላይ ነኝ ያለሁት። ይልቅ እፈልጋለሁ ያልከኝ ለምን ነበረ? ቆይ አጥሚት እህል እንዳይዘጋጅ ለምን ትከለክላለህ? አጋዥስ እንዴት አትቀጥርላት? ቆይ ስለማን ነው የምታወራው? ስለማን እንደማወራማ ገብቷል። የትም እየተንዘላዘልክ ግን በዚህ ልክ ትወርዳለህ ብዬ በፍጹም አስቤ አላውቅም። ግን አንተ ማን ነኝ ነው የምትለው? በጣም ተንገበገብክላት። እኔማ እልል ብዬ የዳርኩ አንደኛ ሚዜ፣ ሲቀጥል ደግሞ የህግ ባለሙያ። ከሳሳኛ ከተስተካከልክ ብዬ እንጂ አይቀርልህም። ስማኝ ታምራት፣ ቀልዱን እንተወውና ይሄ የኔ ህይወት ነው። እሺ ምንም የሚያገባ ጉዳይ የለም። ስታገባ ህይወት ይስተካከላል ብዬ አስቤ ነበር። ነገር ግን አንተ ያው ነው። ድጋሜ ህይወቴ ውስጥ ገብተህ እንዳትፈተፍት። ሰማኛለህ? የሚያገባን የራስን ህይወት ብቻ ነው። ስለ ህይወት አያገባም። ቃሳትንም እንዳስደነገጥከኝ። ዝም በል። ለታምራት ምን ብለሽ ነገርሽው? ደግሞ ምን አልኩኝ? ሰምኛለሽ? አርፈሽ ስራትሽን ይዘሽ ቀጥለሽ ኖሪ ያለበለዚያ መንቅሬ ነው የማወጣሽ። አልበዛም እንዴ? ቆይ ምንድነው ጥፋቴ? ምንድነው በደሌ? ንገረኝ። ቤተሰቤን ትቼ አንተን በማግባቴ ቤቴን ትዳሬን ላሙቅ ብዬ ባረገዝኩኝ? ተናገራ። ሰምኛለሽ? እሱ ነው ስህተቱ። አንቺን ማግባቴ ነው ስህተቴ። ሰማኛለህ? ወደህና ፈቅደህ ነው ያገባኸኝ። እሱ ነበር እኮ ስህተቱ። መስሎኝ ነበር እንጂ ወድጄሽም አፍቅሬሽም አላውቅም። በእኔ ህይወት መጫወት ሲያንስ ጭራሽ በልጅ ትደግመዋለህ። ከአንቺ የሚወለድ ልጅ እንዳንቺ ነው የማየው። ተው ግርማ፣ ተው ግን ተው፣ ወደ ቀልብ ተመለስ። ተው። አሁን ለነገሩ ከአንቺ ጋር የምጨቃጨቅበት ሰዓት የለኝም። ምን የመሰለሽ ልዕልት የመሰለሽ ልጅ ቀጥሬያለሁ። አርፈሽ ለነገሩ ተቀምጠሽ ምን ታደርጊያለሽ? በቅርቡ ስለምንፋታ የፍቺው ደብዳቤ ይደርስሻል። ጭራሽ በላይም ደርበህልኛል። እንዲህ በሱ አይን ሳይሽ እኮ አንቺ አፈር ነሽ። ሄሎ ሰኒ፣ ምን ሆነሽ ነው? ተረጋጊ እንጂ እያለቀስሽ እኮ ነው። ታሜ፣ እኔ አልቻልኩም። ከዚህ በላይ አልችልም። እኔ በቃኝ። ተረጋጊና ምን እንደተፈጠረ ንገሪኝ እንጂ። ከሱ ብሶ እኮ ፍቺ ጠየቀኝ። ምን ፍቺ? ግርማ ፍቺ ጠየቀሽ? አዎ ታሜ፣ እኔንም ልጃችንንም አልፈልግም ማለት መሄጃ እንደሌለኝ አውቆ እኮ ነው እንደዚህ የሚጫወትብኝ። እንዴ ሰኒ፣ እኔ ያለው ምንም አታስቢ። ለልጅሽም ደህና መሆን አለብሽ። አንቺ ተረጋጊ፣ እኔ ሁሉንም ጨርሰዋለሁ። እኔም እኮ ልጅ ያለ አባት እንዳይቀር ብዬ ነው እንጂ ከበቃኝ ቆይቷል። በቃ ሁሉንም ነገር ለእኔ ተይው። ምን ማድረግ እንዳለብኝ እኔ ያውቃለሁ። አንቺ ግን ለልጅሽ ስትይ ተረጋጊ። እሺ ታሜ፣ አመሰግናለሁ። ግዴታዬ ነው። ባስፈለግኩሽ ሰዓት አለሁ። ደህና ዋል። ማነሽ አንቺ? አንቺን እኮ ነው። ጠራከኝ? ስጠራሽ ቶሎ አትመጪም እንዴ?
ማሬ ብለህ ማር ባዘነበ አንደበትህ አንቺ ማለት ጀመርሽ። አበባ በሌለበት ማርኬት ይመጣል። ለማንኛውም ስለ ፍቺው እያሰብሽበት ነው? ጤነኛ ነግና? አዎ ከሰሞኑም በጣም ጤንነት እየተሰማኝ ነው። እሺ እስቲ አንድ ጥያቄ ልጠይቅ። ለምንድን ነው ያገባኸኝ? በቃ በስተት ነው። ማፈቅርሽ መስሎ የነበረ ስሜቴን ሳይሆን ግን አልወድሽም። እስከነፋታ ድረስ ቤቴን ለቀሽ ትወጪልኛለሽ? እዚሁኝ የት ልሂድ? ማን አለኝ? እሱ አንቺ ጉዳይ ነው፣ እኔን አይመለከተኝም። እኔ ፍቺ እፈልጋለሁ። ለማንኛውም እና ሌሎቹ እኔ ጨካኝ አባት ስላልሆንኩኝ ለልጅ የሚያስፈልገውን ነገር በሙሉ አድርጋለሁ። በቃ ይሄው ነው። በቃ ይሄው ነው። ቁም ቆይ፣ በስርዓቱ አናግረኝ። እንዴት ታደርግ? በፍጹም አትችልም። አንቺ እኔን አስቆምሽ። በስርዓቱ ባለጌ ዳሜ እባክህ ቶሎ በል፣ ቤት ናልኝ። አዎ የኔ ፍቅር፣ እንዴ በቅርቡ ነገሮችን አስተካክዬ። አንተ ስርዓት የለህም እንዴ? ስለ ስነ ስርዓት የት ታውቃለህ አንተ? ቆይ ምን ፈለግ? ልትገላት ነው እንዴ ልጅቷን? እንደዚህ ጥላሃት የወጣኸው? ታምራት ምን ሆናል? ቆይ አፍቅረሃታል እንዴ? ምን? መቼ ነው እንደዚህ አይነት ሰው የሆንኩ? ምርጥ ሰውን ጉባ አይደለም። ሰሞኑን ከአንድ ቆንጅት ልጅ ጋር ተገናኝቼ እንደ ልጅ እየቦረኩልህ ነው። ትዳር ያለ ሰው እኮ ነው። ትዳርን ካልፈለግከውም በስነ ስርዓቱ ፍቺ ማድረግ ትችላለህ። ከመቼ ወዲህ ነው እንደዚህ አይነት ሰው የሆንኩ? ለፍቺ ወረቀት አስገብቻለሁ። በእሷ ለመቀበል ነው የዘገየው ነገሮቹ። ቆይ የኔ ጥፋት ምንድን ነው? እሺ ቆይ ልጅህስ? ልጅ እኮ ከምትወደው ከምታፈቅረው ሰው ስትወልደው ነው ደስ የሚለው። ለነገሩ አንተ የት ይገባል? ኦኬ ምርጫ ይሄ ነው። መልካም ብለዋል ጠበቃው። ዝም ከመሰለ ስልክ ተቆረጠኝ። ሙት ቻንተ እኔ በእሷ ምክንያት ስቃይ ነበር። እንግዲህ እንደማይሽ ከሆነ አንቺም ልጅሽም ደህና ትመስሉኛላችሁ። አሁንማ በጣም ደህና ነው። እድሜ ላንተ። አንተ ባትኖር እኔና የልጄ መጨረሻ ምን እንደሆነ ሳስበው ያው የፈጣሪ ፍቃድ ነው የሚሆነው። እናቴም እየተንከባከበችሽ ነው ብዬ አስባለሁ። ወይ በጣም የወደቀ ብርጭቆ እንኳን እንዳነሳ እኮ አይፈቅዱልኝም። እጅግ በጣም መልካም እናት ነው ያሉክ። አይ እሷም እኮ ሰው አገኘች። እንደውም ጠዋት ወጥቼ ማታ ነው የምገባው። ቢሆንም ያንተና የእናትህን ውለታ ግን እንዴት አድርጌ እንደምከፍለው ሳስብ። እንደዛማ ብለሽ አታርቂኝ። የፍርድ ቤቱ ሁኔታም እያለቀ ነው። እሺ ብቻ እኔ እንደቻልኩት እንጂ እሱ ችሎኝ እንዳልሆነ ይወቅ። ችግር የለውም፣ በቅርቡ ያበቃል። ጥሩ ተስፋ አደርጋለሁ እንደሚያልቅ። የኔ ቆንጆ ምን ሆነሽብኝ ነው? አንቺ እንጂ ስልኩን ሄሎ የኔ አበባ እንዴት ነሽልኝ? ምን ነው ተጨነቅ? እንዴት አልጨነቅ? ስለ አንቺ እያሰብኩኝ እኮ ነው የተጨነቅኩት። ፈልገከኝ ነው? አታገኘኝም ታዲያ? የት ያልፈለግኩሽ ቦታ አለ? ብዙ ቦታ ፈለግኩሽ እኮ። ብደውልም ስልክሽ አይሰራም። አዎ የፍርድ ቤት ቀጠሮ ነበረኝ፣ ለዛ ነው የጠፋሁት። የምን የፍርድ ቤት? አይ ምንም አልተፈጠረም፣ ለምስክርነት ሄጄ ነው።
የምን ምስክርነት ነው? በሰላም ነው? በትዳር ላይ ትዳር ሊፈጽም የነበረ ሰው ላይ ልመሰክር ማለት አልገባኝም። እንዴት ይገባሃል? የሚገባክ ሰው ብትሆንማ ይሄን ሁሉ ባላደረክ ነበር። ያልሽኝ የገባኝ አይደለም ማሪ። ምንድን የተፈጠረ ነገር አለ እንዴ? ከዚህ በኋላ ምንም መደባበቅ አያስፈልግም። እሺ ድራማህን አቁም። ባለ ትዳርና እርጉዝ ሚስት እንዳለክ አውቃለሁ። ይሄን ማለት አንቺ እንዴት ልታውቂ ቻልሽ? ማለቴ ምንድን አልገባኝም። ተደብቆ የሚቀር መስሎ ነበር። እድሜ ለዛ ጥሩ ጓደኛክ አንተ ተከትሎ አግኝቶ ከተኛውበት ያነቃኝ እሱ ነው። ይኸውልሽ የኔ ቆንጆ እንትን እኮ ነው። ይኸውልሽ እኔ ልፋታ ነው እና አሁን ራሱ ከቤት የለችም፣ ወታለች ከቤት። ያው ከእሷ ጋር ተፋትቼ ደግሞ አንቺን ላገባ ነው። ስማኝ፣ እስካሁን ምንም ነገር ሳላቅ ነው አብሬክ የቆየሁት። ከዚህ በኋላ ግን አጠገቤ እንድትደርስ አልፈልግም። ደግሞ ቀለበት ስታደርግልኝ የተነሳነውን ፎቶ ለፍርድ ቤት ሰጥቼልሃለሁ። ባል መሆን ባትችል እንኳን የልጅህ ጥሩ አባት ለመሆን ሞክር። እሺ? ወይኔ ታምራት፣ ወይኔ ታምራት! ህይወቴን እንዲህ እንደመሰቃቀልከውማ አልልቅም። ህይወትን ነው የማበላሸው። መታኝ እኮ ይገርማል። ገና እገልሃለሁ። ስነ ስርዓት አድርግ። እንዳንተው ነው የምጃለኝ። በንግግር እንፍታው ብዬ እንጂ ካንተ ጋር ምንም የሚያነጋግረኝ ጉዳይ የለም። የሰናይት አልበቃ ብሎ አበባዬን ነጠቀኝ አይደል? ገና ህይወትህን እነጥቀሃለሁ። እኔ ለዚህ ጊዜ የለኝም። ያስገባኸውን የፍቺ ወረቀት ሰኒ ስለተቀበለችው ፍርድ ቤቱም ቀነ ቀጠሮውን ስለያዘ ያንን ልሰጥህ ነው የመጣሁት። አንተንም እሷንም አለቃችሁም። ምንም ንብረት የምታገኙት የለም። እሱን እናያለን። ትቀበላለህ? ወይኔ ግርማ፣ ወይኔ ራሴን፣ ኧረ ጨጓራዬም ተቃጠለ። አሁን ብቻዬን ልሞት እኮ ነው። ወይኔ ራሴው በራሴ ጥፋት። ለነገሩ ይበለኝ፣ የራሴው ጥፋት ነው። ወይኔ ግርማ፣ ለምን እንደበደልኳት ራሱ አልኩ። የማይሆን ስህተት ነው የሰራሁት፣ መሆን የሌለበትም። ወይኔ ግርማ፣ እንዴት ዋልክ? ያው እንደምታይ ለምንድን ነው ፍርድ ቤት ያልመጣው? ስላመመኝ መምጣት አልቻልኩም። በዛ ላይ ደግሞ ጠበቃ ይዛ ስላለ ጠበቃ ያለውን ነገር ማስተካከል ይችላል። ጥሩ። ጠበቃ ያለውን ነገር አልነገረህም መሰለኝ። ለማንኛውም እኛ ውሳኔውን ልንነግርህ መጥተናል። የውሳኔውን ወረቀት ማንበብ ያስፈልገኝ። እስኪ ንገረኝ፣ ምን ተባለ? ጥሩ። ድርጅቱ ላይ ያላትን ድርሻ በገንዘብ ቀይረህ እንድትሰጣት፣ ልጁን በሰላም ከተገላገለች በኋላ ደግሞ በየወሩ ለልጁና ለሷ የሚያስፈልገውን ነገር እንድታደርግ፣ በስተመጨረሻ ደግሞ ይሄኛው ቤት ለሷና ለልጇ ተወስኗል። ማለት ላቤን ጠብ አድርጌ የሰራሁት ቤት እኮ ነው። እንዴት ነው እንደዚህ የምትለው? አልቀበልም። እንግዲህ ይኸውልህ ወረቀቱን አንብበው። በትዳር ላይ ትዳር በመደረብ ስላልከሰሰች አመስግናት። ይሄ ያንተ ስራ ነው። እንዲህ በቀላሉ አንላቀቅም። ቆይ የት እንደወድቅ ላስበህ ነው? አንተስ አማራጭ ያለክ ሰው ነህ። እኔን አውጥተህ ስትጥለኝ የት እንዴት አስበክ ነበር? ለሁሉም እቃህን ጠቅልለህ እንድትወጣ የሳምንት ጊዜ ነው ያለ። ታምም ያለው እኮ እንዴት ነው በሳምንት ጊዜ ውስጥ ልወጣ የምችለው? እኔ እንዳንተ ክፉ አይደለሁ። 15 ቀን አድርጌልሃለሁ። ያው ሞለጃ ይደርሷል። ቀናትን የቀሩት ቤተሰቦቼ ሊያርሱኝ ስለሚመጡ ቤቱን ቶሎ ፈልገዋለሁ። ለቀውጣልኝ በጊዜ
ስማኝ ግርማ፣ ሌላ ነገር አደርጋለሁ ብትል ከዚህ የከፋ ነገር እንደሚመጣብህ እወቅ። ተነሽ ሰኒ ልጅ። እንግዲህ እግዚአብሔር ይማርክ። አለቃቸው